በመልቲፕሊኬሽን ህግ ሲቀመጥ ነው። መልቲፕሊኬሽን ህግ ማለት በቅንፍ የተቀመጡ ነገሮች ሁለት ነገሮች የመልቲፕሊኬሽን ህግ ተጠቅመን ነው የምንሰራቸው። ኤ ማይነስ 2 ቅንፍ ሌላኛውን ቅንፍ ከፍተን ኤ ፕላስ 3 ሁለት በቅንፍ ያሉ ሁለት ቅንፎች ያሏቸው ነገሮች የማባዛት ህግን ተጠቅመን እንሰራለን። ኤ ሲባዛ ኤ ስኩዌር ማይነስ 2 ታይምስ ኤ ማይነስ 2ኤ ማይነስ 2 ሲባዛ በኤ ማለት ነው። ይሄን ጨረስን። የመጀመሪያው ሁለተኛው ጋር ስንመጣ ማይነስ 2 ፕላስ 3 ማይነስ 2 ማይነስ 3 ኤ ሲባዛ በ3 3ኤ ማይነስ 2 ታይምስ 3 ማለት ማይነስ 6 ማለት ነው። ኤ ስኩዌር ኤ ስኩዌር ማይነስ 2 ፕላስ 3 ፕላስ ይሆናል ፕላስ ኤ ማይነስ 6 ይሄ የመጀመሪያው በቅንፍ ውስጥ ያሉትን ስንሰራ ኤ ስኩዌር ፕላስ ኤ ማይነስ 6 ይመጣል ማለት ነው። ሁለተኛውን ደግሞ እንስራው በተመሳሳይ ሁኔታ ሁለተኛውንም እንሰራዋለን ማለት ነው። ሁለተኛው ዲ ፕላስ 1 ኢንቱ ዲ ፕላስ 2 ዲ ታይምስ ዲ ስኩዌር ዲ ታይምስ 2 ዲ 1 ታይምስ ዲ 1 ታይምስ ዲ 1 ታይምስ 2 ፕላስ 2 ይሄ ማለት ዲ ስኩዌር ፕላስ 2ዲ ፕላስ ዲ 3ዲ ፕላስ 2 ይመጣል ማለት ነው።